ወሲብ ወይም ደግሞ ከግብረ አውናን ራስን በራስ ከማርካት ክፉ ኃጢአት የምንወጣባቸው 10 ዋና ዋና መንገዶች። አዎ የግለ ወሲብ ወይም ደግሞ የግብረ አውናንን ዘርን በምድር ላይ የማፍሰስ ክፉ ኃጢአትን ልናስወግድባቸው የሚገቡ በቅደም ተከተል ልንፈጽማቸው የሚገቡ 10 ዋና ዋና ቅደም ተከተል ያላቸው ነጥቦች። አንደኛ፣ የመጀመሪያው ከግለ ወሲብ ክፉ ኃጢአት ለመላቀቅ የምናደርገው ነገር ይሄ ግለ ወሲብ ወይም ደግሞ ግብረ አውናን የተባለ ክፉ ድርጊት ኃጢአት መሆኑን አምኖ መቀበል ነው። አዎ ግብረ አውናን ግለ ወሲብ ክፉ ኃጢአት ነው ብለን ከውስጣችን ከተቀበልነው ከዚህ ክፉ ድርጊት ለመላቀቅ ኃይልን እናገኛለን። ከዚህ ጋር ተያይዞ ግብፅ ውስጥ የተፈጠረ አንድ አጭር ታሪክ እናንሳ። ግብፅ ውስጥ አንድ የትግል ስፖርት የሚሰራ ታዳጊ ልጅ ነበረ። 15 ዓመት ሲሞላው አብሮት ስፖርት የሚሰራ ጓደኛው ግለ ወሲብን አስተማረው። ይሄ ልጅ ኃጢአት መሆኑንም አላወቀም ነበረ። ኃጢአት መሆኑን ቢያውቅም ስለሚፈራ አልተናዘዘም ነበር። ታዲያ ይህንን ግለ ወሲብ ከፈጸመ ከአንድ ወር በኋላ ከታላቅ ወንድሙ ጋር በቤት ውስጥ ትግል እየገጠሙ እየተለማመዱ እያለ አጋጣሚ አደጋ ይደርስበትና ይወድቃል። እናቱና አባቱ ወንድሙ ሆነው ሊያግዙት ቢሞክሩም ነፍሱ ከስጋው ትለያለች። ጠባቂ መልአኩም መጥቶ ነፍሱን ወደ ሰማይ አሳረጋት። ልጁም ራሱን በጨለማ ዋሻ ውስጥ ያገኘዋል። አዎ ትልቅና ጨለማ በሆነ ዋሻ ውስጥ ራሱን ባገኘው ጊዜ ደንግጦ እያለ በስተመጨረሻ ደግሞ ገነትና ብርሃንን ያያል። ታዲያ ወደዛ ደስ ወደሚለው ወደ ብርሃናዊ ስፍራ መልአኩን ተከትሎ ሲገባም እናታችን ወላዲተ አምላክ ቅድስት ድንግል ማርያም ጠባቂውን መልአክ አስቆመችና ለምን ወደዚህ ይዘኸው መጣህ ብላ በምትጠይቀው ጊዜ ይሄ ጠባቂ መልአክ የልጁን ዝርዝር ሁኔታ ለእመቤታችን ያስረዳታል። ወላዲተ አምላክ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምም ወደ ልጁ ዞራ እናትህ ሳታቋርጥ በጽኑ ለቅሶና እንባ ያንተን መመለስ ወደ እኔ ለመነች። ልጄ ወዳጅም የጥያቄዋን መልስ መልሶላታል። ወደ እናትህ ተመለስ በምትለው ሰዓት ልጁ በገነት ውበት ተደንቆና ተማርኮ ነበርና በዚያ ይቆይ ዘንድ እመቤታችንን ይለምናታል። እመቤታችንም አይሆንም፣ ስለ እናትህ ብለህ የግድ መመለስ አለብህ። ነገር ግን ስማኝ ልንገርህ፣ ከወር በፊት የፈጸምከውን ክፉ ኃጢአት ለካህን ሄደህ መናዘዝ አለብህ። የፈጸምከው ኃጢአት አስፈሪ ኃጢአት ነውና ለካህን እስካልተናዘዝክ ድረስ የሚገጥምህን ና ተመልከት ብላ ሲኦል ውስጥ ወስዳ ግለ ወሲብ ግብረ አውናን የፈጸሙ ሰዎች የሚደርስባቸውን ስቃይ አሳይተዋለች። ልጁም ያየው ነገር እጅግ በጣም አስፈሪ ስለነበረ ከድንጋጤ የተነሳ ራሱን ስቷል። በነቃ ጊዜ ግን ራሱን በእናቱና በአባቱ ቤት ውስጥ አግኝቶታል። እንግዲህ ከዚህ ታሪክ ምን ልንማር እንችላለን? ግለ ወሲብ ግብረ አውናን ክፉ ኃጢአት ነው። እስካልተናዘዝ ነው እስካልተጸየፍ ነው ድረስ ደግሞ መከራ በደላችንን ያበዛብናል። አዎ እመቤታችን እኮ ይህ አስፈሪና ክፉ ኃጢአት ነው ለካህን እስካልተናገርህ እስካልተናዘዝክ ድረስ የሚገጥምህ እና ተመልከት ብላ ያሳየችውን ክፉ የስቃይ ቦታ ተመልከቱ። እሺ ሁለተኛው ከግለ ወሲብ ለመውጣት ማድረግ ያለብን ነገር ድርጊቱን መጥላት ነው። አዎ ድርጊቱን መጥላት ከእግዚአብሔር መንግሥት ይለየኛል ብሎ ማሰብ። አዎ ይሄንን ግብር ይሄንን ድርጊት ከልባችን መጥላት መራራነቱን ማወቅ። ይሄንን ካደረግን እንድንቆርጥ ያደርገናል። ያ ደግሞ አይደለም ግለ ወሲብ ግብረ አውናን ልንፈጽም ቀርቶ ስለሱ ሲወራ ራሱ ሰውነታችን እንዲነዝርና እንዲሰቀጠጠን ያደርጋል። ሶስተኛው ከግለ ወሲብ የምንወጣበት ዋናው መንደርደሪያ መንገድ ደግሞ እኔ ራሴን እቆጣጠራለሁ ብሎ ማመን ነው። አዎ ራሴን እቆጣጠራለሁ ብሎ ማሰብና ማመን። አዎ ራሴን መቆጣጠር እንደምችል ማመን ካልቻልኩ እንዴት ከገባሁበት ኃጢአት ልወጣ እችላለሁ? ራሳችንን ስሜታችንን የምንቆጣጠር ከሆነ ለግብረ አውናን ለግለ ወሲብ ለስሜታችን አንገዛም ማለት ነው። አራተኛውና ዋናው ነገር ደግሞ ተስፋ አለመቁረጥ ነው። አዎ ቸሩ የሆነ ልዑል እግዚአብሔር አምላካችን ኃጢአተኛን ሳይሆን ኃጢአትን ነው የሚጸየፈው። ተስፋ መቁረጥ ከሁሉም የከፋ ኃጢአት እንደሆነ አላወቃችሁም እንዴ? አዎ እኔ እየሰራሁት ያለሁት ኃጢአት እኔ ያለሁበት ሁኔታ ከአንተ ቸርነት ከአንተ ምልአት ይበልጣል እያልን እንደሆነ አላወቃችሁም እንዴ? በአምላክነቱ እየገባን እኮ ነው። ተስፋ መቁረጥ ትልቁ ኃጢአት ነው። ስለዚህ በፍጹም ተስፋ መቁረጥ አያስፈልግም። ግለ ወሲብ ግብረ አውናን ልላቀቀው እችላለሁ ላስወግደው እችላለሁ ብሎ ማመን ያስፈልጋል። አምስተኛ ከክፉ ትዕይንቶች፣ ከክፉ ወሬዎች፣ ከክፉ ጽሑፎች፣ ከክፉ ንግግሮች መራቅ ነው። ይህም ማለት ፖርኖግራፊ ወሲብን ሊያነቃቆ የሚችሉ የግለ ወሲብ ኃጢአትን እንድንፈጽም ሊያደርጉን የሚችሉ ነገሮችን በሙሉ ከነሱ በሙሉ መራቅ ያስፈልጋል። በተለይ በዚህ ረገድ ስልካችንና ኮምፒውተራችን ላይ ጥንቃቄ ልናደርግ ያስፈልጋል ማለት ነው። የምንሰማው የምናየውና የምናነበው ነገር በሙሉ በሕይወታችን ላይ ተጽዕኖ እንደሚፈጥር ማመን ያስፈልጋል። ይህንን ካመንን ደግሞ በጎ ተጽዕኖ የሚፈጥሩ ነገሮች ላይ ትኩረት እናደርጋለን ማለት ነው። ስድስተኛና ዋናው ነገር ሰውነታችንን ሲበላን፣ ሰውነታችንን ሲያሳክከን፣ በተለየ ሁኔታ ደግሞ ወደ አባለ ዘራችን አካባቢ ሲያሳክከንና ሲበላን ምክንያት እንዳይሆንብህ ትኩረት ሰጥተህ አታስበው። በተለየም ሁኔታ ያን ያሳከከህን ቦታ አትንካው። ይልቁንስ በመጽሐፈ መነኮሳት ተጽፎ እንዳገኘነው ሕመም ወይም ደግሞ ማሳከክ በተሰማህ ቦታ ላይ አማትብበት ይላል። ከሰው ፊት ከሆንክ በህሊናህ አማትብበት፣
ሰው ከሌለ ብቻህን ከሆንክ ደግሞ በእጅ ትምህርተ መስቀልን ሰርተህ አማትበት ይላል። 7ኛ ትርፍ ጊዜህን በዋዛ በፈዛዛ ሳይሆን በጥበብ አሳልፈው። ይሄም ማለት በአጭር አማርኛ መንፈሳዊ ሕይወትህን ሊያሳድጉ የሚችሉ ነገሮች ላይ ጊዜህን አሳልፍ ማለት ነው። አብዛኞች ወጣቶች በእኛ ዕድሜ ያለን ሁላችሁም እንደምታውቁት በትርፍ ጊዜያችን መንፈሳዊ ሕይወታችን ለማሳደግ ከምንጥር ይልቅ ፊልምን ብናይና ሌሎች አልባሌ ቦታዎች ላይ ብንውል እንመርጣለን። ከዚያ ይልቅ ግን መንፈሳዊ ሕይወታችን ሊያሳድጉ የሚችሉ ነገሮች ላይ ተበረታታ። 8ኛውና ዋናው የጌታችንን ስም መጥራት። አዎ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ማለት የግለ ወሲብ ሐሳብ፣ የግብረ አውናን ሐሳብ ሲመጣብህ በምንም አይነት መንገድ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ብለህ የአምላክን ስም መጥራት። አዎ የጌታችን አምላካችን የመድኃኔዓለም የኢየሱስ ክርስቶስ ስም እኮ ጠላትን የምናጠፋበት ሰይፍ ነው። ሰይጣን የግለ ወሲብን የግብረ አውናንን ሐሳብ በህሊናችን በልቦናችን ሲስልብን፣ እኛ ደግሞ በተቃራኒው የመድኃኔዓለም የኢየሱስ ክርስቶስን ስም በልቦናችን እንስላለን፣ ባፋችን እንጠራለን። 9ኛና ዋናው መንገድ ሐሳብን መቆጣጠር። አዎ ሐሳብን መቆጣጠር። ሁላችሁም እንደምታውቁት ሐሳቡን የማይቆጣጠር ሰው ምኞቱ ይበዛል። ምኞቱ ደግሞ እየበዛ በሄደ ቁጥር ወደ ኃጢአት ይመራዋል። ኃጢአት የምትወለደው በምኞት እንደሆነ አላወቃችሁም እንዴ? ይህች ኃጢአት ደግሞ እያደገች ወደ ሞት ታደርሰናለች። ሐሳብ ምኞትን፣ ምኞት ኃጢአትን፣ ኃጢአት ደግሞ ሞትን ያመጣል። አስቀድመን ወደ ግብረ አውናን ወደ ግለ ወሲብ የሚመሩ ሐሳቦችን መቆጣጠር ያስፈልጋል ማለት ነው። ሁል ጊዜም ቢሆን ሐሳባችንን ወደ ኃጢአት ሳይሆን ሐሳባችንን ወደ ጽድቅ ማምጣት አለብን። በምንቀመጥም በምንቆምም በምንተኛም ሰዓት ጭንቅላታችን ሐሳባችን ማሰብ ያለበት የኃጢአትን ሥራ ሳይሆን የጽድቅን ሥራ ብቻ መሆን አለበት። የጽድቅን ሐሳብ የሕይወታችን መርህ መሠረት ማድረግ መቻል ይገባናል። አዎ ጾም፣ ጸሎት፣ ስግደት፣ ምጽዋት እነዚህን የሕይወታችን መርህ ካደረግን ክፉ ሐሳቦች ይወገዱልናል ማለት ነው። በመጨረሻም 10ኛውና ትልቁ የመፍትሄ ሐሳብ ሆኖ የተቀመጠው የቅዱሳንን ምልጃ መጠየቅ ነው። አዎ የቅዱሳንን ምልጃ ሁሌም ቢሆን ሳናቋርጥ የምንጠይቅ ከሆነ ስለ እነሱ ሲል ልዑል እግዚአብሔር ከዚህ ክፉ ኃጢአት ያላቀቀናል። አዎ እኛ ክፉ ኃጢአተኛና ወራዳ ቆሻሻ ሰዎች ነንና ቅዱሳንን በተማጸናቸውና በለመናቸው ጊዜ ልዑል እግዚአብሔር ስለ ቅዱሳኑ ሲል ይህንን ክፉ ኃጢአት ከሰውነታችን ላይ ቆርጦ ይጥልልናል። በመጨረሻም እነዚህን 10 ነጥቦች ካወቀንና ከተረዳን የመጀመሪያው መንገዳችን የክርስቲያን የመጀመሪያ ድህነቱ ንስሐ ነው። ንስሐ እንገባለን ማለት ነው። ከዚያም ጾም፣ ጸሎት፣ ስግደትና ምጽዋትን እናከታትላለን ማለት ነው። ከዚህ ጋር ተያይዞም ደግሞ ወንዱ ለ40 ቀን ሴቷ ደግሞ ለ80 ቀን ጸበል ብንጠመቅ ከዚህ ክፉ ግብር እንላቀቃለን ማለት ነው። በፍጹም ሳናቋረጥና በዓላትን ሳንሽር ስግደትን መስገድ፣ መዝሙረ ዳዊትን መጸለይ፣ የሰኔ ጎለጎታን መጸለይ፣ ከሁሉም በላይ ደግሞ የዮሐንስ ወንጌል ዮሐንስን መጸለይ። መዝሙረ ዳዊት ይህንን ምዕራፍ ይህንን ቁጥር ሳይባል ቀጥታ በየዕለቱ በ7ቱ ቀን የተከፈለ አለ፣ እርሱን መጸለይ። ይህን ካደረግን ከዚህ ክፉ ኃጢአት እንላቀቃለን ማለት ነው። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ በሚቻላችሁ መጠን ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን።